ስኬታማ እንዳትሆን የሚያደርግህ እነዚህ ናቸው። በህይወትህ ውጤት እንዳታመጣ የሚያደርጉ እነዚህ ናቸው። የመጀመሪያው ከመጠን ያለፈ ጥንቃቄ፣ ከልክ በላይ መጠንቀቅ። ከልክ በላይ መጠንቀቅ እንግዲህ አንድ ሰው ለምሳሌ ሚሊዮነር አይደለም ወይም ደግሞ ሽሊዮነር አይደለም እንበል፣ ነገር ግን ያላፈራውን ነገር እንዳያጣም ይፈራል። ስለዚህ ከመጠን ያለፈ ጥንቃቄ ስኬታማ እንዳትሆን ያደርግሃል። ይህን ስልህ ኳልኩሌትድ ሪስክ መውሰድ አለብን። ኳልኩሌትድ ሪስክ ማለት የተሰላ ሪስክ፣ በመጠን የሆነ ሪስክ መውሰድ አለብን። ሁለተኛው በህይወት ስኬታማ እንዳትሆን ከሚያደርጉ ነገሮች የተሳሳተ የቢዝነስ አጋር ምርጫ። ፓርትነር የምታደርገው ሰው የተሳሳተ ከሆነ ስኬታማ መሆን አትችልም። ተያይዞ ገደል የሚወስድ ከሆነ ስኬታማ መሆን አትችልም ማለት ነው። እንዲሁም ደግሞ የተሳሳተ የሙያ ምርጫ፣ ታለንትህ ውስጥ ያለው ፓሽን እየገፋ ያለው ሌላ ሆኖ ሌላ ሙያ ላይ የምትሳተፍ ከሆነ ስኬታማ መሆን አይቻልም ማለት ነው። ስለዚህ የተሳሳተ የሙያ ምርጫ ስኬታማ ሊያደርግህ አይችልም። ከውስጥህ የሌለን ነገር ልታወጣው አትችልም። ስለዚህ የተሳሳተ የሙያ ምርጫ በህይወት ስኬታማ እንዳትሆን ያደርጋል ማለት ነው። እንዲሁም ደግሞ ለጥረትና ለትኩረት ዋጋ አለመክፈል፣ ጥረት ላይ ትኩረት አለማድረግ፣ ዋጋ ለመክፈል ማቅማማት፣ እነዚህ ነገሮች በህይወት ውጤት እንዳታመጣ ስኬታማ እንዳትሆን ያደርጉሃል ማለት ነው። ከዛ በመቀጠል ያለ እቅድ ገንዘብ ማውጣት። ያለ እቅድ እንግዲህ በጀት አለማድረግ ነው። ስለ በጀት በደንብ በሰፊው እንወያይበታለን። ስለ ፐርሰናል ፋይናንስ በደንብ እናወራለን። በዚሁ አጋጣሚ ያለ እቅድ ገንዘብ የማጥፋት ልማድ በህይወት ስኬታማ እንዳትሆን ያደርግሃል ማለት ነው። የኔ ቤተሰቦች እስኪ ጥያቄ ጠይቃችሁ፣ በህይወታችሁ ያለ እቅዳችሁ ገንዘብ እያጠፋችሁ ነው ወይስ በጀት እያደረጋችሁ? ገንዘባችሁን ባላንስ እያደረጋችሁ ነው? ይህንን በደንብ ራሳችሁ ጋር እንዲታወሩበት እፈልጋለሁ ማለት ነው። ከዛ በተጨማሪ አለመቻቻል እንግዲህ ልዩነትን አሻሽሎ ልዩነትን አቻችሎ የመኖር ጥበብ ማነስ ይህንን በህይወታችን ስኬታማ እንዳትሆን የሚያደርግህ አካል ነው ማለት ነው። እንዲሁም ደግሞ ከሌሎች ጋር መተባበር አለመቻል በጣም የሚገርም ነው። እንግዲህ የስኬት ልብምቱ በጋራ መስራት ላይ ነው። በቃ ይሄ ነው ፕሪንሲፕሉ። የስኬት ልብምቱ በጋራ መስራት ላይ ነው። ስለዚህ የቡድን ስራ በጣም መሰረት ነው። ለምሳሌ አንድ ሰው እንደዚህ አድርጎ እንጀራ ቢያነሳና ምግብ ቢያነሳና እንደዚህ አድርጎ ምግብ ቢያነሳ ይለያያል የሚይዘው። ስለዚህ በቡድን መስራት አለመቻል ወደኋላ እንድንቀር የሚያደርግ አንደኛው ምክንያት ነው ማለት ነው። ስኬታማ መሆን ከፈለግን የቡድን ስራ በጣም መሰረት ነው። ቲምወርክ በጣም መሰረት ነው። እንግዲህ በእንግሊዝኛ በጣም ደስ ይላል። ቲምወርክ ይላል። ቱጌዘር ኤቭሪዋን አቺቭ ሞር፣ አንድ ላይ በመሆን ብዙ ማሳካት ይቻላል። ያ ማለት ከኔ የሌለው አቅም ሌላ ቦታ ላይ ሊኖር ይችላል፣ ከአንተ ሊኖር ይችላል፣ ከሌላ ሰው ሊኖር ይችላል። እያንዳንዱ ሰው የራሱ የሆነ ስኪል አለ፣ ተሰጥቷል። ያን አንድ ላይ ሲሆን ሲጣመር ውጤት ማምጣት ይችላል ማለት ነው። ስለዚህ ወደኋላ እንድትቀር የሚያደርግህ በቡድን ስራ አለመስራት። ስለዚህ በቡድን ስራ ላይ በደንብ መካን ያስፈልጋል ማለት ነው። ከዛ መቀጠል እንግዲህ ስኬታማ እንዳትሆን የሚያደርግህ ሆነ ብሎ ታማኝ አለመሆን። እንግዲህ ታማኝነት የሁሉ ነገር መሰረት ነው። በመሪነት ሊሆን ይችላል፣ አብሮ በመስራት ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ በሪሌሽንሽፕ ሊሆን ይችላል። ታማኝነት በጣም መሰረት ነው። ስለዚህ አንተን ወደኋላ የሚያስቀር ሆነ ብሎ ታማኝ አለመሆን ስኬታማ እንዳትሆን ያደርግሃል ማለት ነው። እንዲሁም ደግሞ ከልክ በላይ ለራስ ያለ ግምት፣ ከልክ ያለፈ ማለት ነው። እንግዲህ ከልክ ያለፈ ለራስ ያለ ግምት ምን ይባላል? እንግዲህ ኢጎ ወይም ግላዊ ማንነት በጣም ከፍ እያለ ሲሄድ ሰዎችን ማናገር አትችልም፣ መኮራራት ትጀምራለህ። ይህን ማለት ስትጀምር ያኔ ነው ስኬት እየወደቀው የሞተው ኪል የሆነው ማለት ነው። ስለዚህ ከልክ በላይ ሳይሆን ልከኛ መሆን ያስፈልጋል ማለት ነው። አብሮ ለመኖር ሲባል፣ አብሮ ለመስራት ሲባል፣ አብሮ ሪሌሽንሽፕን ለማሳደግ ሲባል መኮራራት አያስፈልግም ማለት ነው። እንዲሁም ደግሞ በጣም ብዙ ቦታ ላይ የሚዘወተሩ ከማሰብ ይልቅ መገመት። እንግዲህ ጥናቶች እንደሚያሳዩት ዓለም ላይ
1% የሚሆኑ ሰዎች ያስባሉ። 3% የሚሆኑ ሰዎች የሚያስቡ ይመስላቸዋል፣ ነገር ግን አያስቡም። 96% የሚሆኑት የዓለም ህዝቦች ከማሰብ ይልቅ ሞት ይቀላቸዋል። ስለዚህ አብዛኛው ሰው ከማሰብ ይልቅ ቲንክ ከማድረግ ይልቅ ምንድነው የሚሻለው? መገመት። ስለዚህ ከማሰብ ይልቅ መገመት በህይወት ስኬታማ እንዳትሆን ያደርጋል ማለት ነው። እንግዲህ ቲንኪንግ ማሰብ እንግዲህ ሄነሪ ፎርድ ምን ይላል? በዓለማችን ትልቁ ስራ ማሰብ ነው። ለዛ ነው ጥቂቶች የሚሰሩት ይላል። ስለዚህ በደንብ እንድታስቡ አበረታታችኋለሁ። የኔ ቤተሰቦች ይህንን ቻናል ሰብስክራይብ እያደረጋችሁ ቪዲዮ ከተመቻችሁ ደግሞ ለሌሎች ሼር በማድረግ ተባበሩን። እወዳችኋለሁ።